So ማርበርግ ቫይረስ ዲዚዝ በምን ዲያግኖስ እናርግ ያልን እንደሆነ ያው ሂስትሪ ቀድሞ ባለው ቪዲዮ ላይ ሜንሽን አድርጌያለሁ። ሂስትሪ አለ፣ ፊዚካል ኤግዛሚኔሽን ላይ የምናያለው በደንብ ዲቴል አሰስ ማድረግ ይኖርብናል። ያው ጥንቃቄውን በጠበቀ መልኩ ማለት ከፍተኛ የሆነ ስታንዳርድ የሆነ ፒፒያችንን ተጠቅመን ነው መሆን ያለበት ማለት ነው። ግላቫችን ማድረግ ማስክ ማድረግ ይኖርብናል። ፕሮቴክት የሚያደርገን ልብስ መኖር አለበት። ኮፍያ ማድረግ ይኖርብናል። ከላይ ኬፕ ማድረግ ይኖርብናል። ይሄን ሽፍን እግራችንን የሚሸፍን ጫማ ማድረግ ይኖርብናል። ይሄን አድርገን ሰውየውን በአግባቡ ወይም ሴትዮዋን በአግባቡ ኢቫሉዌት ማድረግ ይኖርብናል። ሂስትሪ እና ፊዚካል ኤግዛሚኔሽን ተጨማሪ ደግሞ ሌላ ኤቪደንስ ያስፈልገናል። ላብራቶሪ የሆነ በላብራቶሪ ቤዝድ ያደረገ ማለት ነው። ስለዚህ አንቲቦዲ በኢላይዛ አንቲጅን ካፕቸር ዲቴክሽን ቴስት ሪቨርስ ትራንስክሪፕቴስ ፒሲአር አሴ እና ቫይረስ ካልቸር መስራት ይኖርብናል። ሌላው when we ኮሌክት ሳምፕል በምንወስድ ሰዓት ደም በምንወስድ ሰዓት ከፍተኛ ጥንቃቄ ማድረግ ይኖርብናል። መርፌው ከወጋን ደሙ ከሰው ወደ ሰውነታችን የሚገባ ከሆነ በቀጥታ እንታመማለን። ያው በተጠናው ጥናት ደግሞ በዚህ በተለይ በኒድል ፕሪክ የሚገባው ራፒድሊ ፕሮግረስ ያደርጋል። it is fatal ይላል WHO። ሌላው ኮሌክት ካረግን በኋላ ከአንድ ሀገር ወደ አንድ ሀገር ትራንስፈር ስናደርግ ትሪፕል ፓኬጅ በሚባል ወይ ነው ሳምፕሉ ትራንስፈር መሆን ያለበት። ትሪፕል ፓኬጅ የሆነች ብልቃጥ ነገር አለች። ከላይ ወተር ፕሩፍ አለው። መሃሉ ብልቃጡ ወተር ፕሩፍ ነው። ከላይ እንደገና ደግሞ የሚሸፍነው የሆነ ካርቶን ነገር አለው። ይሄ ሶስቱ ትሪፕል ፓኬጅ ይባላል። ሌላው ትሪትመንት ኤንድ ቫክሲን ቢፎር ትሪትመንት እና ቫክሲን ከማውራታችን በፊት ወይም ስለ ሕክምናውና ስለ መከላከያው ክትባት ከማውራታችን በፊት እንደነገርኳችሁ ሂስትሪ አለ፣ ፊዚካል ኤግዛሚኔሽን አለ፣ ዲያግኖሲስ አለን። ማኔጅ ልናረገው ስንል ዲቴል ኮምፕሊኬሽኖቹን የሚጠቋቁመንን ነገሮችን ፔሸንቱን ኢቫሉዌት ማድረግ አለብን። ሌላው በተጨማሪ የሚያስፈልገን ከበፊቱ ስታፍ መጨመር ይኖርብናል። ለምሳሌ ለአራት ፔሸንት አንድና ከአንድ በላይ አንድ ወይም ሁለት ክሊኒሻን ያስፈልጋል። የተኛው ፔሸንት በጣም ሚኒመም በ24 ሰዓት 3 ጊዜ በክሊኒሻን ኢቫሉዌት መደረግ ይኖርበታል። ይሄ ክሪቲካል ከሆነ ከዛም በላይ ፎሎ ማድረግ ሊያስፈልገን ይችላል ማለት ነው። ምንድነው ማድረግ ያለብን ካለን ፍሉድ ሪሰስቴት ማድረግ። በምን ፍሉድ ሪሰስቴት እናደርግ? አማራጭ ፒኦ በአፍ መውሰድ የሚችል ከሆነ ፕሪፈር የሚደረገው ፒኦ እንዲወስድ ነው፣ በአፍ እንዲወስድ ነው። ምክንያቱም አይቪ እንደነገርኳችሁ ሪስክ አለው፣ ወደ ሌላው ትራንስፈር የማድረግ ሪስክ አለው፣ ሰውየው ብሊዲንግ ሪስክ አለው። ስለዚህ እነዚህ ነገሮች ስላሉ ፒኦ ቤተር ወይ ፕሪፈርድ ዛን አይቪ ማለት ነው። ስለዚህ አይቪ የማይወስዱ ውስጥ እነማን ናቸው? አይቪ የሚሰጣቸው እነማን ናቸው? ፒኦ አይቪ የምንሰጣቸው እነማን ናቸው ካለን አይቪ የምንሰጣቸው በአፍ መውሰድ የማይችሉ ክሪቲካሊ ኢል የሆኑ ሲቨር ዲሃይድሬሽን ያላቸው ሾክ ያላቸውን አይቪ እንሰጣለን። ሾክ ማኔጅመንቱ ልክ እንደማንኛውም ሾክ ማኔጅመንት በክሪስታሎድ ወይም በኖርማል ሳላይን ወይም በሪንገር ላክቲት ማኔጅ ማድረግ እንችላለን ማለት ነው። ሌላው ኤሌክትሮላይት ሞኒተሪንግ እና ኮሬክሽን ዴይሊ ኤሌክትሮላይቱን እያየን ቤዝድ ኦን አብኖርማሊቲ ኮሬክት ሃይፖናትሪሚያ ሃይፖካሊሚያ ማኔጅ መደረግ አለበት። ሃይፖማግኔዥሚያ ማኔጅ መደረግ አለበት፣ ኮሬክት ማደረግ አለበት። ኢርሊ ዴይሊ ላብራቶሪ ሲቢሲ ኮአጉሌሽን ፕሮፋይል ሴረም ኤሌክትሮላይት ዴይሊ ያስፈልጋል። ኢናዲሽን ቱ ዚስ ደግሞ ኮምፕሊኬሽን ካለ ሊቨር ፋንክሽን ቴስት፣ ሬናል ፋንክሽን ቴስት፣ ኤልዲኤች የመሳሰሉት ያስፈልጉናል ማለት ነው። ሌላው ግሉኮስ ሞኒተሪንግ አርቢኤስ ቢያንስ ቲአይዲ በቀን 3 ጊዜ አርቢኤስ ቼክ ማድረግ አለብን። ሃይፖግላይሲሚያ ወይም ከ55 ግራም ፐር ዲሲሊትር በታች ካገኘን
ማኔጅ ማድረግ አለብን። በዲ 50 ለአደልት በዲ 10 ለፔዲያትሪክ ማለት ነው። እና ሌላው ተጨማሪ ኮኢንፌክሽን ካለ ኮኢንፌክሽንም ማኔጅ ማድረግ አለብን። ደብሊውኤችኦም ሪኮመንድ እንደሚያደርገው ሩዋንዳ ኤምቪዲ ኬዝ ማኔጅመንት ጋይድ ላይንም ሪኮመንድ እንደሚያደርገው ኢምፔሪክ የሆነ አንቲባዮቲክ ብሮድ ስፔክትረም አንቲባዮቲክ ማኔጅመንት ያስፈልጋል። ምክንያቱም ከዛ አፍተር 48 አወር ኢቫሉዌት ማድረግ ምክንያቱም ያው ኢንፍላሜሽን ኦፍ ጋስትሮኢንተስታይናል ሙከስ ሊኖር ይችላል። ቮሚቲንግ ይኖራል። ቅድም ተባብለናል። ኢንፍላሜሽን ሊኖር ይችላል። ኢንፍላሜሽን ይኖራል፣ ቮሚቲንግ ይኖራል፣ ኢሪቴት የሚያደርገው ነገር አለና እዚህ ትራንስሎኬሽን ኦፍ ማይክሮ ኦርጋኒዝም ቱ ዘ ብለድ ስትሪም ፍሮም ዘ ጂአይ ሊኖር ስለሚችል ኢምፔሪክ ማኔጅመንት ኦፍ ብሮድ ስፔክትረም አንቲባዮቲክ ሴፍትራክሶን እና ሴፍትራክሶን ከሌለ ደግሞ ሴፎታክሳም አን ኦልተርናቲቭ ነው ቦዝ ለአደልት እና ለቺልድረን። ሌላው ዩዥዋሊ ኮንኮሚታንት ማላሪያ ኢንፌክሽን ኮመን ነው በእንደ ኤምቪዲ ፔሸንት ላይ ኢምፔሪክ ከተቻለ አርዲቲ ቢኤፍ ኢሚዲየትሊ የሚደርስ ከሆነ የማይደርስ ከሆነ ኢምፔሪክ የሆነ አንቲ ማላሪያል አይቪ አርቱሲኔቲስ ሪኮመንድድ። ሌላው ኒውትሪሽን ፒኦ ኢዝ ሪኮመንድድ ግን ሃይፖግላይሲሚያ ካገኘን ሪከረንት የሆነ ሃይፖግላይሲሚያ ፒኦ የማይወስድ ከሆነ ግን ሰውየውን ዴክስትሮስ ላይ ማድረግ ይኖርብናል ማለት ነው። ሲምፕቶማቲክ ኬር ኤንድ ፕሪቬንሽን ኦፍ ኮምፕሊኬሽን ኢዝ ቬሪ ኢምፖርታንት in MVD patient to increase the survival። ሌላው ተጨማሪ ፊቨር ማኔጅ ማድረግ ፔን ፊቨር በፓራስታሞል ፔን በአርሶ ፓራስታሞል ናውዚያ በኦንዳስትሮን ማኔጅ ማድረግ እንችላለን። ሌላው ክሪቲካሊ ኢል የሆነ ፔሸንት ምን ፎሎ እናድርገው ካልን ኢንፑት አውትፑት ሞኒተር መደረግ አለበት። ቤድሳይድ ላይ ስታፎችን ትሬን ማድረግ አለብን። ኢንፑት አውትፑት እንዴት ሞኒተር እንደሚደረግ ባላንስ እንዴት እንደሚሰረግ ኢመርጀንሲ ኮንዲሽን ካለ ክሊኒካሊ ሪአሰስ ማድረግ አለብን። ላቦራቶሪዎቹ ቅድም እንዳልኳችሁ ዴይሊ ፐር 24 አወር ቤዝድ ኦን ዘ ሁኔታቸው ደግሞ እንደ ሁኔታው ደግሞ ሪፕሌስ እያደረግን ከሆነ ሃይፖናትሪሚያን ሃይፖካሊሚያ ማኔጅ እያደረግን ከሆነ ደግሞ ከዛ በላይ በሆነ መልኩ ኤሌክትሮላይት ማኔጅ ፎሎ ማድረግ ይኖርብናል። ግሉኮስ ሄሞግሎቢን እና ኮአጉሌሽን ፕሮፋይል ያስፈልገናል ማለት ነው። ሌላው ዲፈረንሻል ዲያግኖሲስን መርሳት የለብንም። ይሄንን ስናይ ለምሳሌ እንደ ቲቢ እንደ ታይፎይድ ፊቨር እንደ ኤችአይቪ እንደ ሲክል ሴል ዲዚዝ ኒውትሪሽን ማልኒውትሪሽንን እነዚህ መርሳት የለብንም። አብረው ሊኖሩ ይችላል። ዲፈረንሻሎቹን ኮንኮሚታንት ኖሮ ሊሆን ስለሚችል እነሱንም አድሬስ ማድረግ ይኖርብናል። ዴይሊ አሰስመንት ቼክሊስት በደብሊውኤችኦ እንትን የተባለ ዳውንሎደብል አለ። እዩት። ኤቭሪቲንግ እስካሁን ያለው ነገር በአንድ ፔፐር ውስጥ አለ። ዴይሊ ፔሸንት እንዴት ፎሎ እንደምናደርግ የሚሞላ ቼክሊስት ነገር ነው ማለት ነው። ሌላው ስለ አንቲ ማላሪያል ተናግሬያለሁ። ተጨማሪ ፒፒአይ ወይም ኤች2 ሪሴፕተር ኢንሂቢተርስ ፒፒአይ እና ኦሜፕራዞል እና ፓንቶፕራዞል ራንቲዲን እና ኤች2 ሪሴፕተር ኢንሂቢተር ያስፈልጋል። ምክንያቱም ሃይ ሪስክ ፎር ብሊዲንግ አላቸውና ማኔጅ እናደርጋቸዋለን። ፓንቶፕራዞል በ80 ሚሊግራም አይቪ ኦቨር 60 ሚኒት አድርገን ኢንፊዥን ነው የሚለው ያው እኛ ጋር ቢአይዲ ኦሜፕራዞል 40 ሚሊግራም ቢአይዲ እንሰጣለን። ሌላ ትራንክሳሚክ አሲድ ኦንጎይንግ ብሊዲንግ ካለው ይጠቅመዋል። ቫይታሚን ኬ ኮአጉሎፓቲ ካላቸው ቫይታሚን ኬ ፕላስ ፍሬሽ ፍሮዝን ፕላዝማ እንትላለን። ብለድ ትራንስፊዥን ፎር ሲቪር አኒሚያ። አንቲቫይራል ቴራፒ እስካሁን አፕሩቭ የሆነ አንቲቫይራል ቴራፒ የለም፣ ቫክሲንም የለም። ግን ኦንጎይንግ አለ፣ የተጀመረ አለ፣ ኦን ፕሮሰስ ነው፣ አፕሩቭ አልተደረገም። ስለዚህ ሲምፕቶም ፍሉድ ኤንድ ኤሌክትሮላይት ጀነራል ሰፖርቲቭ ኬር ኢዝ ቬሪ ኢምፖርታንት። ለዛሬ ልኝ ይሄ ነው። ደብሊውኤችኦ ሩዋንዳ ኤምቪዲ ኬዝ ማኔጅመንት ጋይድላይን ሪፈረንስ